ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አለሁኝ እኔ እግዚአብሔር ይመስገን ከኔ ጋር ሁሉ መልካም። ቤተሰብ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። ቤተሰብ በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ መጣሁት ቪዲዮ በጣም የሚገርምና አሳዛኝ ቪዲዮ ነው። አዝናለሁ፣ ስቃለሁ ወይስ ምንድን ያስለቅሳል? በቃ ግራ ያጋባል እውነት ለመናገር በዚህ ልክ ራስን መጣል ተገቢ አይደለም እና ምንም ማደረግን ምን ሚዲያ ላይ ባይወጣም ችግር አለው። በቃ ቤታችን ውስጥ ሴት ልጅ በተለይ ሴት ልጅ እኮ ክብር አላት። በዚህ ያህል ውርደት እኔ በቃ በጣም ነው ያዘንኩት እውነት ለመናገር። ሚዲያ ላይ ምን አስወጣ ነው እኔ እኮ የምለው ነገር ማለት ነው። በቤታችን እኮ ብዙ ነገር ይደረጋል፣ ግን ሚዲያ ላይ ለምን ይወጣል? ሚዲያ ላይ ምን እንደምናወጣ እንኳን ለይተን ማወቅ አለብን መጀመሪያ ተመልቀቃችን በፊት። አሁን ይህንን ያደረጋችሁ ላይክ ወይንም ፎሎ ለማግኛ ሊሆን ይችላል። ግን ላይክ ፎሎ ደግሞ የሚገኝበት ብዙ እንትኖች አሉ። ቪዲዮዎች መስራት ይቻላል። ብዙ የተለያዩ ቪዲዮዎች ምርጥ ጥሩ ቪዲዮዎች ማለት ነው ከተሰራ ይገኛል፣ ፎሎ ላይ ይገኛል። እንደዛ አይነት የቆሸሸ ነገር ተሰርቶ ምን ይገኛል እውነት ለመናገር። እና ይህን እንግዲህ እስኪ ወደ ቪዲዮ ሄዱን ልውሰዳችሁ። ስነ ስርዓት ያስፈልጋል፣ ባህል ያስፈልጋል። ወግ፣ ባህል፣ ሃይማኖት የሌለው ሰው ሰው አይባልም፣ እንስሳ ነው። ሰው ምን ይለናል የማንል ይሄ ጭንቅላታችን ዝግ ከሆነ እኛ ምንድነን? እንስሳ ነው። ተው፣ የሚጸጽታችሁን ስራ አትስሩ። ነገ የሚቆጫችሁን ነገር አታድርጉ። ለምን እንደጀመራችሁት በደንብ አድርጋችሁ አልጋው ላይ እንትን ብላችሁ ያኛውን ብታሳዩን፣ ማለት እንዴት ማድረግ እንዳለብን ስለማናቅ ብታሳዩን። አንቺ ሴት አይደለሽም? ለራስሽ ክብር የለሽም? ነገ ጧት ልጆች አይኖሩሽም? የመውለድ ሀሳብ የለሽም? የመውለድ ተስፋ የለሽም? ይሄንን እንደዚህ እያደረገ አንተም ወንድየው ነገ ጧት ልጆች ወልዳችሁ ልጆቻችሁ ምን አይነት ስነ ምግባር ሊኖራቸው እንደሚችል አስባችሁታል? እንደዚህ አይነት ነገር ስታደርጉ ነገ ጧት ፈጣሪ አድርግባችሁ ነገ ጧት ብትለያዩ፣ ሌላ ባል አግብተሽ ስትኖር፣ አንተም ሌላ ሚስት አግብተሽ ስትኖር ቤታችሁ ሰላም ይኖረዋል? የምትወልዷቸው ልጆችስ ምናልባት ፈጣሪ ባረካቸው ከሆኑ በእናንተ ሲያፍሩ ሲሸማቀቁ ይኖራሉ። ግን እንደናንተ እንደዚህ አይነት ባህሪ ካላቸው ደግሞ ከናንተ በተሻለ መንገድ አድርገው አስተካክለው አልጋ ላይ ያኛውን ሲያደርጉ ያሳዩናል። ይህን አይነት ትውልድ ነው እየፈጠራችሁ ያላችሁ። እናንተ እንዲህ ስትሳሳሙ ስትላላሱ እኛ ካላየንላችሁ ደስ አይላችሁ? ማስደስታችሁ? የግድ እኛ ማየት አለብን? የእናንተን መሳሳም እኛ ማየት አለብን? እኛ ስናይ ነው እናንተ ደስ የሚላችሁ እናንተ የምትረኩት? ሰዎች ናችሁ። ያውም የመጣችሁበት እንግዲህ ሽርጣችሁን እንደማየው ከሆነ የመጣችሁበት ማህበረሰብ ምን አይነት ባህልና ወግ እንዳለው ታውቃላችሁ። ምን አይነት ስነ ስርዓት እንዳለው ታውቃላችሁ። እንዴት እዚህ እንትን ላይ መታችሁ እንዴት ልትላላሱ እንደተቻላችሁ እኔ ሊገባኝ አልቻለም። ተሳሳሙ፣ ተዋደዱ፣ ተፋቀሩ። ግን ቦታና ጊዜ አለው ሁሉም። በቃ መሳሳሙን ቤታችሁ ውስጥ ካሜራ መደቀን ምን ያስፈልጋል? ካሜራ ቀርጻችሁ ወደኛ ማምጣቱ ምን ያስፈልጋል? ላይክ ለማግኘት ምናምን፣ ሰው እንዲያይላችሁ ምናምን፣ ለመፈመስ ምናምን። በነገራችን ላይ አንዳንዴ ከመፈመስ አለመፈመስ የሚመረጥበት ቦታና ሰዓት ይኖራል። ልክ እንደዚህ አይነት ይሄ አሁን የሰራችሁት ስራ እድሜ ዘመናችሁን የሚጠፋ ስራ እንዳይመስላችሁ። ሰው ሲቀባበለው የሚኖር ስራ ነው የሰራችሁት። ልጆቻችሁ አንገታቸውን ደፍተው እንዲያድጉ የሚያደርግ ስራ ነው የሰራችሁት። ከጓደኞቻቸው ጋር እኩል ማውራት እንዳይችሉ የሚያደርግ ስራ ነው የሰራችሁት። አይዲያ ፍጠሩ። ለመፈመስ አይዲያ ሞልቷል። የግዴታ መላላስ አይጠበቅባችሁም። ለመታወቅ ታዋቂ ለመሆን የግዴታ መላላስ አይጠበቅባችሁ። ብዙ ሀሳብ አለ። ክሪኤቲቭ ሁኑ። በቃ ሀሳብ